ኦህዴድ ጄኔራሎቹን ለአስቸኳይ ስብሰባ መጥራቱ ተሰማ። የአማራ ፋኖ ሰራዊት በወለጋ ግንባር ከኦሮሞ ህዝብ ጋር በመናበብ መረጃ በመለዋወጥ የማዕከላዊ ዕዝ ምክትል አዛዥ የነበረውን ብርጋዴር ጄኔራል አስናቀ አያነውን ከወዲያኛው መሸኘቱን ተከትሎ ሽብር የገባው የኦህዴድ ሰራዊት አስቸኳይ ስብሰባ ተቀምጧል። ቀዳሚው መረጃችን ነው። ጦርነትና ምርጫ በአማራ ክልል ህዝብን እያስጨነቁ የቀጠሉ ጉዳዮች ሆነዋል። አቶ ተመስገን ጥሩነህ ደግሞ ተላላኪ ያሉትን የአማራን ህዝብ ላንተ ከብልጽግና የተሻለ ጊዜ መቼም አይመጣልን ብለውታል። በክልሉ የመከላከያ ሰራዊትና የፋኖ ኃይሎች በተለያዩ አካባቢዎች ውጊያዎችን ማከናወናቸውን አስታውቀዋል። ሌላኛው መረጃችን ነው። ይህ በእንዲህ እንዳለ የመከላከያ ሰራዊቱ አዛዦች የፓርቲ የምርጫ ቅስቀሳ ተሳትፎ እያነጋገረ ነው። እንደ ካድሬነ የተባሉት ጄኔራል አበባው ታደሰ እድገታችን የማይፈልጉ ጠላቶች የሚል ማብራሪያ አቅርበዋል። በብልጽግናው አገዛዝ ውትድርና ከካድሬነት ተቀላቅሎም ቀጥሏል። ይህንንም እናስደምጣችኋለን። የኦህዴድ ብልጽግና መዋቅር እየበሰበሰና የትዕቢተኞች ስብስብ ነው ሲሉ ጄኔራሉ ገለጹ። ፋኖ በመከላከያ ሰራዊት ውስጥ የደህንነትና የመረጃ ምንጭ አለው። ጄኔራሉ የመገለል አደጋ የደረሰበትን እየፈጠረ ያለ ነው ሲሉም አክለዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን ሁለት ሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ኦህዴድ ጄኔራሎቹን አስቸኳይ ስብሰባ ጠርቷል። ኮሎኔል ናትናኤል እርምጃ ከተወሰደባቸው ከፍተኛ አዛዦች መካከል አንዱ መሆኑ ተረጋግጧል። የአማራ ፋኖ ሰራዊት በወለጋ ግንባር ከነጻነት ፈላጊው የኦሮሞ ህዝብ ጋር በመናበብ መረጃ በመለዋወጥ የማዕከላዊ ዕዝ ምክትል አዛዥ የነበረውን ብርጋዴር ጄኔራል አስናቀ አያነውን እስከ ወዲያኛው መሸኘቱን ተከትሎ ሽብር የገባው የኦህዴድ ሰራዊት አስቸኳይ ስብሰባ ተቀምጧል። በዚሁ ግንባር የግቤ ኮር ዋና አዛዥ ብርጋዴር ጄኔራል ደስታ ተመስገንም ለትንሽ ማምለጡ ታውቋል። የአማራ ፋኖ በወለጋ ግንባር እርምጃ ከወሰደባቸው ከፍተኛ ኮሎኔሎች መካከል አንዱ ኮሎኔል ናትናኤል የተባለ ግለሰብ መኖሩንም ከመከላከያ መረጃ ምንጮች ማረጋገጥ ተችሏል። በዚሁ ግንባር ፋኖ በወሰደው የደፈጣ ማጥቃት ብዙ ያገዛዙ መኪና እርምጃ የተወሰደባቸው ሲሆን 12 መኪናዎችም ተማርከዋል። ከተማረኩ መኪኖች መካከል የግለሰብ ንብረት የሆኑት ለባለ ንብረቶች ማስረከቡን ፋኖ አስታውቋል። ይህ በእንዲህ እንዳለ ብልጽግና ሰላም ነው በሚልበት በተመሳሳይ ዕለት በአማራ ክልል በተለያዩ አካባቢዎች ውጊያዎች ተካሂደዋል። የጄኔራል ብርሃኑ ጥላ ስድስተኛ ዕዝ በሸዋ ጎጃምና ወሎ ቀጠና ውጊያ ማድረጉን ሪፖርት ተጠቃሽ ነው። በወሎ ወግዲ ቀጠና አመራሮች ሊገደሉ የነበሩ፣ በኦሮሚያ ክልል ደራ ቀጠና እንዲሁም በጎጃም ጃቢ ጠናን በተባሉ አካባቢዎች ከባድ ውጊያዎች ሲደረጉ ውለዋል። የፋኖ ኃይሎች በበኩላቸው በጎጃም ወጣ በሚሊሻ አባላት ካምፕ ላይ የቦምብ ጥቃት መድረሱን፣ በሸዋሮቢት አቅራቢያ የለን ተብሎ በሚጠራ ስፍራ በተመሳሳይ ለዘመቻ የወጣ ከአገዛዙ ኃይል ጋር ውጊያ መካሄዱን፣ በወሎ ቀጠና መርሳ ዙሪያ የከባድ መሳሪያ ለውጥ መከናወኑን አስታውቀዋል። ጦርነትንም ይሳተፍ ዘንድ ምርጫ ቅስቀሳንም ይታደም ዘንድ የተገደደው የክልሉ ህዝብ በሁለቱ እውነቶች በአገዛዙ እየተጨነቀም ቀጥሏል። ይህ በእንዲህ እንዳለ የመከላከያ ሰራዊቱ አዛዦች የፓርቲ የምርጫ ቅስቀሳ ተሳትፎ እያነጋገረ ነው። እንደ ካድሬነህ የተባሉት ጄኔራል አበባው ታደሰ እድገታችን የማይፈልጉ ጠላቶች የሚል ማብራሪያ አቅርበዋል። በብልጽግናው አገዛዝ ዘመን ውትድርናና ካድሬነት ተቀላቅለውም ቀጥለዋል። የካድሬዎቹ ፕሬዝዳንት አብይ አህመድ ትናንት ሆስፒታል ተገኝተው ስለ ህመም እያወሩ ምሳሌያቸው ትጥቅ፣ ጦር መሳሪያ፣ ጦርነት የሚል ነበር። በሽታ ልክ እንደ ጦር ሰራዊት ውጊያ ይፈልጋል። ያ ውጊያ ደግሞ ትጥቅ ይፈልጋል። ትጥቅ ምግብ ነው። በተመሳሳይ በበርካታ የወንጀል ድርጊቶች ውስጥ እየተሳተፉ እንደሆነ ሪፖርት የሚቀርብባቸው የዘመኑ ወታደራዊ አዛዦችም ከሰሞኑ በየስፍራው ከሰራዊቱ የሚሰማ ተቃውሞ፣ በአውደ ውጊያ ከሰሞኑ የተገደሉ ጄኔራልና ሌሎችም ጓዶቻቸው ጉዳይ ላይ ጆሮ ዳባ ልበስ ብለው የፓርቲ ስራ ተሳትፎ ላይ ናቸው። ትናንት በባህር ዳር የብልጽግና የምርጫ ቅስቀሳ ላይ የተገኙት ሌተናል ጄኔራል መሐመድ ተሰማም ተመስገን ጥሩነህ ብልጽግና ብቸኛ ፓርቲያችን ነው ሲሉ እሳቸው ልክ ነው እያሉ በጭብጨባ ያጅቧቸው ነበር። ከቀናት በፊት ጄኔራል አበባው ታደሰ ባህር ዳር ላይ አንተ እንደ ካድሬ ነው እያገለገልከን ያለው የሚል ውዳሴ ሲቀርብላቸው ታይተው ነበር። ጎናችን ቁመው አይዟችሁ ብሎ ክልሉን እንደ አዲስ በማዋቀር ሂደት ላይ እንደ ካድሬም ሆነው ሰርተው ለዛሬው አንጻራዊ ሰላም ላበቁን እንቁ ጄኔራላችን ሞቅ ያለ ክብር አለን ማለታቸው ይታወሳል። ጄኔራል አበባው ታደሰ እድገታችን የማይፈልጉት ጠላቶቻችን ናቸው። ይህንን የሚሉት ታሪካዊ
ታሪካዊ ጠላቶቻችን ባህርም ግድብም እንዳይኖረን ነው ይህንን ንግግር የሚያደርጉት የሚል ማብራሪያ ውርሶ ላይ ትናንት ሲያቀርቡ ግን ተሰምተዋል። ብልጽግና በዓለም ሕዝብ ተሞካሸውኝ እዩኝ በሚልበት ወቅት የምርጫ ድግሱን የሚመራው ግን መሳሪያ በደገኑ የጦር አዛዦች አማካኝነት ሆኗል። አገዛዙ አሁን በትግራይ ሙሉ ቁጥጥር የሌለው ሲሆን የአማራ ክልልን ደግሞ በጀኔራል አበባው ታደሰ በሚመራው ኮማንድ ፖስት ለመግዛት ውጊያ ከጀመረ 3 ዓመት እየተቆጠሩ ነው። ጋምቤላ ክልል በሜጀር ጀኔራል ሙላቱ ጀለዱ በሚመራው ኮማንድ ፖስት ስር እንደሆነ ይታወቃል። የቤንሻንጉል ጉሙዝና ኦሮሚያ ክልል በርካታ ስፍራዎች በተመሳሳይ ጦሩ ፖለቲካዊ ኃላፊነትን ጨምሮ የወሰደባቸው ናቸው። በዚህ ላይ ደግሞ እንደ ሌተናንት ጀነራል ሹማ አብዲታ ያሉ ወታደራዊ አዛዦች ለብልጽግና ሞታለው የሚል ንግግር ሲያደርጉ ይሰማሉ። በአማራ ክልል ባለፉት ዓመታት በርዕሰ መዲናዋ ባህር ዳር ጭምር ከክፍለ ከተማ ኃላፊዎች ወታደራዊ አዛዦች ጭምር ሲሾሙ መቆየታቸው የሚታወስ ነው። እናም አቶ ተመስገን ጥሩነህ እነ ጀነራል አበባው ታደሰ ፊት ለፊት አስቀምጠው እናንተ ካድሬም ናችሁ ሲሏቸው እነ ሌተናንት ጀነራል መሐመድ ተሰማን ብልጽግና ብቸኛው ፓርቲ ነው ሲሉ በጭብጨባ ሲያጅቧቸው፣ ሌተናንት ጀነራል ሀጫሉ ሸለመ ግን ይህ ሐሜት ነው፣ እኛ የፖለቲካ ወገንተኝነት የለንም በሚል ሲናገሩ የተሰሙትም ከቀናት በፊት ነበር። የሀገር መከላከያ ሰራዊት የማንንም የፖለቲካ አጀንዳ ማስፈጸሚያ የህዝብ መከታ ሆኖ ሁሉንም በኩል እይታ የሚመለከት ስለመሆኑ እያወቁ ስም በማጥፋት ተጠምደው መዋላቸውን እየተመለከት ነው ብለዋል። ነገር ግን የመከላከያ ሰራዊቱ የብልጽግና አገዛዝ የጦር ፕሮጀክት ተቀብሎ ባለፉት 7 ዓመታት የሀገሪቱ ወጣቶች ላይ እንዲዘምት እንዲገደልና እንዲወድም ተደረገ እንጂ የተወረሩ የሀገሪቱ ግዛቶችን ሲያስመልስ አልታየም። ሰራዊቱ የሀገሪቱ አርሶ አደሮች ላይ ሮኬትና ድሮን ሲያዘንብ እንጂ በኢትዮጵያ ሉዓላዊነት ግዛት ውስጥ የተፈጸሙ የአየር ጥቃቶችን ሲመክትም አልተስተዋለም። ይህ ሰራዊት ለአብይ አህመድ የተባበሩት አረብ ኤምሬቶች ተላላኪነት ሲባል የጉረቤት ሀገር አጥፊ ኃይሎችን አሰለጠነ የሚለውን ነው የዓለም አቀፍ የመገናኛ ብዙሃን ደጋግመው እየዘገቡት ያለው። ለዚህና ሌሎችም ተግባራትም ነው በተለያዩ ያገዛዙ ተፋላሚዎች በኩል መከላከያ አብይ አህመድን ሰራዊት ነው በማለት ሲገልጽ የሚሰማው። በሌላ መረጃ የኦህዴድ ብልጽግና መዋቅር የበሰበሰና የቲቢተኞች ስብስብ ነው ሲሉ ጄኔራሉ ገለጹ። ፋኖን በመከላከያ ሰራዊት ውስጥ የደህንነት የመረጃ ምንጭ ያለው ጄኔራሉ አደጋ የደረሰበትን በዚህ ነው ሲሉ አክለዋል። ቀድሞ የኦነግ ሰው ጄኔራል ከማል ገልቹ በኦህዴድ ብልጽግና አስተዳደር ውስጥም የጸጥታ ቢሮ ኃላፊነት ተሰጥቷቸው በኋላ ራሳቸውን ማግለላቸው የሚታወቅ ነው። በትጥቅ ትግል ወቅት ኤርትራ ገብተው የሚያውቁት እኒህ ሰው በተደጋጋሚ አብይ አህመድ አገዛዝ በኦሮሞ ህዝብ ላይ እያደረሰ ያለውን ጥፋት በመግለጽም ይታወሳሉ። አሁን ደግሞ ከሰሞኑ በኦሮሚያ ክልል ውስጥ የፋኖ ኃይሎች እንደገደሉት ያስታወቁትን ጄኔራል መነሻ አድርገው ማብራሪያ አቅርበዋል። የፋኖ ኃይሎች ጄኔራሉን ጨምሮ ኮሎኔልና የመንግስት ወታደሮች መግደላቸውን እንዲሁም ወታደራዊ ንብረቶችን ማውደማቸውን በሰፊው እየገለጹ ይገኛሉ ይሉና ታምር ነው በማለት ይጀምራሉ። ከሁሉም በላይ ደግሞ አንድም የሚሆነው ወለጋ ውስጥ መሆኑ፣ ሁለትም እንዲህ ያለ እርምጃ በደፈጣ ተዋጊ ኃይሎች ሊወሰዱ የሚችሉ በመንግስት ጦር ውስጥ አስተማማኝ የደህንነት መረጃ ምንጭ ካለው ብቻ መሆኑን ጭምር ነው ካለው ጭምር ባይ ናቸው። በሌላ በኩል የብልጽግና አመራሮችን አጅቦ ሲጓዝ የነበረው ወታደራዊ ኦራል መኪና ተገልብጠዋል። መነሻውን ከደብረ ወርቅ ከተማ በማድረግ የብልጽግና አመራሮችን አጅቦ ወደ ግንደወይን በሚወስደው መስመር ላይ ሲጓዝ የነበረው አንድ ኦራል ወታደራዊ ተሽከርካሪ መገልበጡ ታውቋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።